ሰላም እንዴት ናችሁ? ከ3 ዓመት በፊት ኢትዮጵያ ላይ መንጃ ፍቃድ ለማውጣት ምናምን ብዬ አንድ ቪዲዮ ሰርቼላችሁ ነበር። መንጃ ፍቃዴን እንደዚህ ይዤ ነበር የሰራሁላችሁ። ያገኘው ቀን መንጃ ፍቃዴን በእጄ የያዝኩኝ ቀን ነበር ቪዲዮን የሰራሁላችሁ። ያ ቪዲዮ ካስታወሳችሁ ዲቴል ነበር፣ እያንዳንዱን ስቴፕ ነበር የነገርኳችሁ። ያ ቪዲዮ እየቆየ ሄዶ ብዙ ሰው አይቶት ብዙ ሰው ተጠቅሞበታል። ኢንፎርሜሽኑ ይጠቅማችኋል እንደዚህ አይነት ቪዲዮዎች ማለት ነው። አሁን ደግሞ የአሜሪካን ደግሞ የመንጃ ፍቃድ እያንዳንዱን ስቴፕ እንደዛው መስራት አማረኝና ይሄ ለብዙ ሰዎች ይጠቅማል ብዬ ስለማስብ ነው። ለወደፊት ለሚመጡም አሁንም ላይ መንጃ ፍቃድ ለሌላቸው ሰዎች ምናምን ነገር ይጠቅማቸዋል ብዬ ስለማስብ እያንዳንዱን ስቴፕ የሄድኩበትን ስቴፕ እነግራችኋለሁ ማለት ነው። አሁንም ልክ እንደዛው መንጃ ፍቃዴ እንደዚህ ይዤ መንጃ ፍቃድ እያንዳንዱን ስቴፕ ስነግራችሁ አሜሪካ መምጣት ስታስቡ ገና ኢትዮጵያ ከሆናችሁ በተለይ አሜሪካ መምጣት ስታስቡ ማለት እንደምትመጡ ስታውቁ እኔ አሁን አሜሪካ እንደመጣ ሲሸተኝ ስላችሁ በጣም እርግጠኛ ስሆን የሚሄድበትን ስቴት ድራይቪንግ ላይሰንስ ዳውንሎድ አደረኩና ፒዲኤፉን ማንበብ ጀመርኩኝ። ፒዲኤፉ በጣም ረጅም ነው፣ አዝግ ነው። እሱን ሙሉን አታነቡትም። የሚመለከታችሁም ብቻ ኢትዮጵያው ጋር ኮመን የሆኑ ነገሮች ምልክቶች ምናምን አሉ አይደል? ቤዚክ ፓርቶችን አነበብኩኝ። ከዛ ቀጣይ ያደረኩት ምንድነው በጣም እርግጠኛ የሆንኩኝ ስመጣ ኢንተርቪው ገብቼ ምናምን ነገር ቪዛ ሳገኝ እንትን አለ ኦንላይን ስኩሎች አሉ፣ የተለያዩ ኦንላይን ስኩሎች አሉ። እንደየምትሄዱበት ስቴት ኦንላይን ስኩሎች አሉ። በኦንላይኑ መማር የተሻለ ነው። ቤታችሁ ናችሁ የምትፈተኑት ነው፣ ቀላል ነው። ሶ እዛ ኦንላይን ስኩል ላይ ሬጂስተር አደረኩኝ ማለት ነው። ሬጂስተር ለማድረግ ሞከርኩኝ፣ ግን ስልክ ቁጥር ይጠይቅ ነበር። የአሜሪካ ስልክ ቁጥር ስላላወጣው እዚህ መምጣት ነበረብኝ። ሶ ሬጂስትሬሽኑን አልጨረስኩም ማለት ነው። ክፍያ ምናምኑን ከፈልኩኝ፣ ግን ሬጂስትሬሽኑን አልጨረስኩም። ክፍያው $45 ነበር የከፈልኩት። እዚህ ጋር ስክሪኑ ላይ አታች የማደርግላችሁ ሊንክ፣ በዚህ መመዝገብ ትችላላችሁ ከፈለጋችሁ። እኔ የተማርኩበት ትምህርት ቤት መማር የምትፈልጉ ከሆነ ሁሉም ስቴት ላይ አይሰራም፣ 10 ምናምን ስቴቶች ላይ ግን አለ። በጣም ቀላል ነው ይሄኛው፣ ደስ የሚል እንትን ነው። ሁሉም ስቴት ላይ ከሰራ ሞክሩት። እናንተ ያላችሁበት ስቴት ላይ የሚሰራላችሁ ከሆነ ሞክሩት። ቀላል ነው። የ6 ሰዓት ኮርሱን እዚህ ጋር ብትማሩ ለእናንተ በጣም ጸዴ ነው። እኔም አሁን የምነግራችሁ የዚህን የሄድኩበትን ስቴፕ ነው። ሶ የመጀመሪያው እዚህ እንትን ላይ ከተመዘገብኩ በኋላ 40 ምናምን ብር መሰለኝ የከፈልኩት፣ 40 ምናምን $። ሶ ፐርሰናል ነገራችሁ ላይ ያው የሚጠይቃችሁ ስልክ ቁጥራችሁን፣ ከዛ በኋላ ደግሞ ፐርሰናል ነገሮችን ይጠይቃችኋል፣ ስማችሁን፣ ላስት ኔም ምናምን ነገር። ከዛ የመጀመሪያው ፓርት ላይ ላይሰንስ ኤንድ ሬጂስትሬሽን እዚህ ጋር የምትማራቸው ነገሮች። ከዛ በኋላ ሁለተኛው ፓርት ላይ ሳይንስ ሲግናልስ ኤንድ ሮድ ማርኪንግ። ቀጣይ ቻፕተር ላይ ደግሞ ድራይቪንግ ሩልስ ኤንድ ማኑቨርስ። ከዛ ሼሪንግ ዘ ሮድ፣ ሪስኪ ድራይቪንግ ቢሄቪየር። ከዛ ቢ ሴፍ ኤንድ ኮንፊደንት ድራይቨር ይልና እነዚህ ቻፕተሮቹ ናቸው። ሶ እያንዳንዱን ለምሳሌ የመጀመሪያው ላይሰንስ ኤንድ ሬጂስትሬሽን እሱን ፓርት ያስተምራችሁና 10 ጥያቄ ምናምን ነገር የሆነ ኤግዛም አለች። እሱን 80 ስታመጡ መሰለኝ የምታልፉት። ያ ማለፍ መውደቅ ምናምን አይደለም፣ ግን እንድታልፉ ነው ማለት እየፈተናችሁ ፕራክቲስ እንድታደርጉ ነው ማለት ነው። ይሄ የ6 ሰዓት ኮርስ ነው። እሺ ሶ በእያንዳንዱ ቻፕተር እንደዚህ ፈተናዎች አሉ፣ ትናንሽ ፈተናዎች። ዋናው ፈተና አይደለም፣ የዚህ የዌብሳይቱ ፈተና ነው ማለት ነው። ሶ ቁጭ ብላችሁ በስነ ስርዓት ነው የምትማሩት የ6 ሰዓት ኮርሱን ማለት ነው። እንደዚህ እንትን የምታደርጉት ነገር አይደለም። ሳትማሩት ይሄ ራይት ሳይኑን አያመጣላችሁም። ስትጨርሱት ነው ራይት፣ ፈተናውን ስታልፉ ራይት ያመጣላችኋል ማለት ነው። ስለዚህ እያንዳንዱ ቻፕተር ላይ ፈተናዎች አሉ። ይሄ በጣም ስለተመቸኝ ነው እንትኑ ኦንላይን እንትኑ ማለት ነው። ሶ ይሄንን ከእንትን ካላችሁ በኋላ ከጨረሳችሁ በኋላ መጨረሻ ላይ ይሄ ሁሉንም ቻፕተሮች አንድ ላይ የያዘ ይሄ የ6 ሰዓት ኮርስ የተማራችሁትን በሙሉ እኔ አስታውሳለሁ። በመጣው አሜሪካ ገባው በሁለተኛው ቀን ነው የተማረው እንትን ያልኩት የጨረስኩት ይሄን ነገር ማለት ነው። ከዛ በኋላ ምን ታደርጋላችሁ? ዋናውን ፈተና ትፈተናላችሁ። ዋናው ፈተና 30 ደቂቃ ይሆን አላስታውስም፣ ቆየ 6 ወር ምናምን ሆነው። እሱን ትፈተናላችሁ። እሱን ከተፈተናችሁ በኋላ ዋናው ፈተና ማለፊያ ነጥብ አለው። እሱን ካለፋችሁ በኋላ ቀጥታ ሰርቲፊኬት ይሰጣችኋል ማለት ነው። እዚህ ጋር እንደምታዩት ሰርቲፊኬት ይሰጣችኋል። ዳውንሎድ የሚደረግ እንትን ነው ሰርቲፊኬቱ። ፕሪንት ታደርጉትና እሱን ይዛችሁ ፕራክቲካል ነገር መማር ስትፈልጉ ከሰው ጋርም ቢሆን አስፓልት ላይ ወጣችሁ መንዳት ከፈለጋችሁ ለመለማመድ እንኳን ቢሆን ፐርሚት ያስፈልጋችኋል። ፐርሚት ማለት ልክ እንዳሁኑ አይነት አይዲ ነው፣ ግን ድራይቪንግ ላይሰንስ አይደለም። ፉል ድራይቪንግ ላይሰንስ አይደለም። ሰው ድራይቪንግ ላይሰንስ ያለው ሰው እንደዚህ አጠገባችሁ ተቀምጦ እናንተ ይሄን አርግ እያላችሁ እሱ ኃላፊነት ወስዶ እናንተን ያስለምዳችኋል ነገር ማለት ነው። ሶ የተለያዩ መለማመጃ ቦታዎች አሉ። እዛ ሄዳችሁ መጀመሪያ ትንሽ አንዳንድ ነገሮችን እንትን ታደርጋላችሁ። ከዛ ደግሞ በደንብ ያ ሰውዬ የሚያለማምዳችሁ ሰው ደግሞ ሞር በእናንተ እንትን እያለ ሲሄድ ኮምፎርታብል ሲሆን እናንተ ሞር እንደዚህ አንዳንድ ነገሮች እንትን ስታደርጉ ኖርማል አስፋልት ላይ ትወጣላችሁ ማለት ነው። ሶ ያን ሁሉ ጊዜ ታገኛላችሁ አታገኙም እርግጠኛ አይደለሁም፣ ግን ከፍላችሁ የምትማሩ ከሆነ እንትን የሚያስተምራችሁ ሰዎች አሉ። እኔን ያስለመደኝን ሰው እንዲያስለምዳችሁ የምትፈልጉ ከሆነ እሱን ኮንታክት ሰጣችኋለሁ። ከዛ ውጭ እሺ ካለኝ በዚህ ቪዲዮ እሱን አንዳንድ ነገሮችን እንዲነግራችሁ ጠይቀዋለሁ።
ሶ ይሄን ሰርቲፊኬት ዳውንሎድ አድርጋችሁ የት ትሄዳላችሁ? የኛ ዲፒኤስ ይባላል፣ አንዳንድ ቦታ ዲኤምቪ ይሉታል፣ መንገድ ትራንስፖርት በሉት። እዛ ትሄዳላችሁ። እዛ ከሄዳችሁ በኋላ የእናንተን የሚያስፈልጉ ዶክመንቶችን እዛው እንትኑ ላይ ዌብሳይታችሁ ላይ ይነግራችኋል። አፖይንትመንት ስትይዙ፣ ቀጠሮ ስትይዙ ማለት ነው። ሶ የእናንተን ማንነት የሚገልጽ ለምሳሌ ግሪን ካርድ ሊሆን ይችላል፣ ሶሻል ሴኩሪቲ ሊሆን ይችላል። ያላችሁን ነገር ዶክመንታችሁን የሚገልጽ ነገር ይዛችሁ ሂዱ። በእናንተ ስም ሜል የተደረገ ነገር ካለም እሱንም ይዛችሁ ሂዱ። ከዛ ውጭ የስፖንሰራችሁን የተቀባያችሁን ሁለት ዶክመንቶች አትሊስት ሁለት ዶክመንቶች ይጠይቃችኋል። ለምሳሌ ታክስ ምናምን የከፈለበት ያሰራበት ምናምን ሊሆን ይችላል፣ ኢንሹራንስ የሆኑ ነገሮች ብቻ አሉ። እዛው ላይ ዝርዝር ዌብሳይቱ ላይ ያላችሁ ከነዛ ሁለቱን ይዛችሁ ሂዱ። አለበለዚያ ሁለት ካልያዛችሁ እንትኑ ይሰረዝባችኋል። ስለዚህ 3 ይዛችሁ ሂዱ። እኔ ተሰርዞብኝ ነበር የመጀመሪያው ላይ እንደገና ሌላ አፖይንትመንት ይዤ ነው ሌላ ቀጠሮ ይዤ ነው እንትን ያደርኩትና እሱን ላለመድከም ስትሉ የስፖንሰሮቻችሁን 3 ነገር ምናምን ይዛችሁ ሂዱና እዛ ጋር መርጠው እነሱ እንትን ይቀበሏችኋል ማለት ነው። ከዛ በኋላ ምን እንደምታደርጉት እሱን ትሄዱና ፐርሚት ታወጣላችሁ። ፐርሚት ካወጣችሁ በኋላ ፐርሚት ወዲያው ነው የሚሰጧችሁ። ኤ4 ፔፐር ወረቀት ነገር ይሰጧችኋል ፐርሚት። እሱን ፐርሚት ይዛችሁ ሄዳችሁ ወዲያው መለማመድ ትችላላችሁ። በቃ መኪና መለማመድ ትችላላችሁ ማለት ነው። ቀጥታ ድራይቪንግ መለማመድ ትችላላችሁ። ከዛ በኋላ ደግሞ በደንብ ከተለማመዳችሁ በኋላ ፐርሚት መጀመሪያ የሚሰጧችሁ ልክ እንደዚህ አይነት ወረቀት ነው። ኤ4 ፔፐር ነው። አሁን ይሄ ፐርሚት የነበረው ነው። ሶ እሱን ይሰጧችኋል። ከዛ በ15 ቀን ውስጥ ደግሞ ምን ይሆናል? ፕሪንት አድርጎ ይመጣላችኋል ትባላላችሁ። ፕሪንት አድርገው ይሰጧችኋል ማለት ነው። እንትን ሜል ይደረግላችኋል። ይሄ አይዲ አሁን ያያችሁት አይነት አይዲ ማለት ነው። እሱ ፐርሚት ነው። ሶ እየተለማመዳችሁ ድንገት ትራፊክ ቢያስቆማችሁ እናንተ መንጃ ፈቃድ የላችሁም፣ ግን አብሯችሁ ያለው ሰው ስላለ በዛ መንዳት አትችሉም ብቻችሁን። አብሯችሁ ያለው ሰው ስላለ ፐርሚት አላችሁ፣ እሱን ታሳያላችሁ። አይዲው ከሌላችሁ ይሄን ወረቀት ማሳየት ትችላላችሁ ለፖሊስ ማለት ነው። ክፍያውን በተመለከተ መጀመሪያ ለፐርሚቱ $30 ይሁን $35 ከፍያለሁ። አንዳንድ ስቴቶች ላይ ነፃ ነው፣ ክፍያ የሌለውም አለ። ከዛ በደንብ በፐርሚቱ ከነዳችሁ በኋላ ከተለማመዳችሁ በኋላ እሱን ከፈለጋችሁ አብረን እየነዳን አሳያችኋለሁ። ይሄን ቪዲዮ መጨረሻ ላይ ሲጀመር እየነዳን መንገድ ላይ ያለውን ነገር ደግሞ እንደዚህ እየሄድን በደንብ እያወራን እንሄዳለን። እሱን እንትን ካላችሁ በኋላ በደንብ ከተለማመዳችሁ በኋላ ደግሞ ልክ እንዳሁኑ አፖይንትመንት ይዙና ተመሳሳይ አይነት ስቴፕ ትሄዱና እዛ ዌብሳይቱ ላይ ገብታችሁ እንትን ታደርጋላችሁ። ሌላ ቀጠሮ ትይዛላችሁ ማለት ነው። ፕራክቲካል ፈተናውን ከተፈተናችሁ በኋላ ፕራክቲካል ፈተናውን ትምህርት ቤቶች ላይ የፈለጋችሁት በአካባቢያችሁ የሚገኝ ትምህርት ቤት ትሄዳላችሁ። ፊዚካል ትምህርት ቤት ነው የምትሄዱት፣ ይሄ ኦንላይን አይደለም። ፊዚካል ትምህርት ቤት ትሄዳላችሁ። ከዛ መፈተን እፈልጋለሁ ትላላችሁ ማለት እናንተ በደንብ ተለማምዳችኋል። ስለዚህ የሚያስለማመዳችሁም ሰው ሲጀመር ሊፈትናችሁ ይችላል ማለት እሱ እንትን ካለው ማለት ነው፣ ፍቃድ ካለው ትምህርት ቤት ካለው። ከዛ ውጭ ግን የሚያስለማመዳችሁ ሰውም የተሻለ አይነት ትምህርት ቤት ሪኮመንድ ሊያደርጋችሁ ይችላል። ዳላስ ላላችሁ እኔ የተማርኩበት እኔ የተፈተንኩበት እንትን አሪፍ ነው በጣም ሀበሻ ነው ምናምን። እሱ ጋር መፈተን ከፈለጋችሁ ኮንታክቱን ሰጣችኋለሁ። ከዛ ውጭ በየስቴቱ ሀበሾች ምናምን ጋር ብትፈተኑ አሪፍ ነው። ለምሳሌ ራይት ተርን እንደዚህ እንትን እዚህ ጋር ሌፍት አድርግ እዚህ ጋር ራይት አድርግ ምናምን ስትባሉ በእንግሊዝኛ ሲሆን ግራ ያጋባል። እኔ ስቲል ጉግል ማፕ እንኳን እየነገረኝ እዚህ ኮርነር እንትኑ ጋር ራይት ታደርጋለህ እዚህ ጋር ሌፍት ታደርጋለህ ምናምን ሲለኝ ሌፍት እና ራይት ቃል ወዲያው አይመጣላችሁ። ስለዚህ ከዚህ ይልቅ ሀበሻ በዚህ ጋር ታጥፍ ምናምን ሲላችሁ ይሻላል፣ ሲፈትናችሁ ማለት ነው። እስቲ እዚህ ጋር ዩተርን ስራ እስቲ እዚህ ጋር እንዲያርግ በአማርኛ ሲሆን ይሻላል ማለት ነው። ለዛ ሀበሻ ጋር መፈተኑ የተሻለ ነው። ለምን ቋንቋ በጣም ኢሹ ስለሆነ ማለት ነው። እና ከተሳሳታችሁ ደግሞ ስለምትወርቁ ማለት ነው። ኤኒዌይስ ለመፈተን ዋናውን ፕራክቲካል ፈተና ለመፈተን $100 ከፍያለሁ። ለትምህርት ቤቱ እንደየትምህርት ቤቱ ሊለያይ ይችላል። ብቻ እናንተ እንትን ካላችሁ እርግጠኛ ከሆናችሁ እዛም ሄዳችሁ መፈተንም ትችላላችሁ። ትምህርት ቤት ሳትሄዱም ቀጥታ እነሱም ጋር ሄዳችሁ መፈተን ትችላላችሁ። እርግጠኛ ስላልሆንኩኝ ነው። ያ ሰው ከፈተናችሁ በኋላ ፈታኛችሁ እዚህ ጋር የሰጠኝ እንትን ነበር። ሲፈትናችሁ የሚፈትናችሁ ነገር ምን ነገሮች እንደፈተናችሁ የሚያሳዩ እንትኖች ናቸው። እዚህ ጋር ያ እያንዳንዱ ነገር ያሳያችኋል። እዚህ ጋር ቲክ 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 እያደረገ ነው እየፈተናችሁ እናንተን። እዚህ ጋር ቲክ ቲክ ያደርጋል ማለት ነው። ለምሳሌ ይሄው ነገር ቲክ፣ እዚህ ጋር ይሄው ነገር ቲክ። ከዛ እነዚህ ተደማምረው ነው ውጤት የሚሆኑት ማለት ነው። ሶ ይሄንን አንድ ላይ የእናንተ ሪዛልት እንደዚህ አሽጎ ሌላ ደግሞ አንድ እንትን የሚባል ደግሞ አለ። ለቴክሳስ ብቻ አይመስለኝም፣ እርግጠኛ አይደለሁም። ኦንላይን የምትወስዱት ነገር ደግሞ አለ፣ እንትን የሚባል ነገር አለ። ወረቀቱ ጠፋብኝ። እሱንም ትወስዳላችሁ። የሆነ ቪዲዮ ነው፣ የ1 ሰዓት ቪዲዮ ነገር ነው። እሱን ግዴታ ነው መውሰድ፣ ግዴታ ነው። ያገኘሁት ይሄ ነው። ኢምፓክት ይባላል። የቴክሳስ መሰለኝ፣ ያው ቴክሳስ አዳልት ድራይቨርስ ይላል። ኢምፓክት የሚባል እንትን አለ። የ1 ሰዓት ከምናምን ቪዲዮ ነው። እንደ ዩቲዩብ አይነት ቪዲዮ ነው። ቁጭ ብላችሁ ያን ቪዲዮ ስኪፕ ማድረጋችሁ ምናምን ቁጭ ብላችሁ የምታዩት ነው።
ይሄ ጠጥቶ ስልክ እየነካኩ ማሽከርከር ጋር ምናምን የተያያዙ ነገሮችን የሚያሳይ ቪዲዮ ነው። እሱን ቪዲዮ ግዴታ ታያላችሁ። ካያችሁ በኋላ ይሄን ሰርቲፊኬት ይሰጣችኋል። እሱን ፕሪንት ታደርጉና አንድ ላይ ታሽጎ አሁንም ተመሳሳይ ቀጠሮ ይዛችሁ ዲፒኤስ ትሄዳላችሁ ወይም መንገድ ትራንስፖርት ትሄዳላችሁ። እዛ ከሄዳችሁ በኋላ ምንድነው የጠየቁኝ? ይሄ ስፖንሰር ምናምን አይጠይቋችሁም። የኔንም ይጠይቁኝ አይመስለኝም። ግን ይዛችሁ ሂዱ የእናንተን እንትናችሁን ዶክመንታችሁን፣ ያው አፖይንትመንት ከሚሰረዝባችሁ ማለት ነው ድንገት የሚያስፈልግ ከሆነ እሱን ይዛችሁ ሂዳችሁ $11 ከፍያለሁ። ደረሰኙንም አለ ከፈለጋችሁ ላይ አስከፍሉም ይችላሉ አንዳንድ ቦታ። እኔ $11 ከፍያለሁ። ከዛ ወዲያው ድራይቪንግ ላይሰንስ ይሰጧችኋል፣ ወረቀት ማለት ነው። ድራይቪንግ ላይሰንስ ወረቀቱን ይሰጧችኋል። ያ ወረቀት እንትን ይሆናችኋል ማለት ነው፣ መንጃ ፍቃድ ይሆናችኋል። ወዲያው አወጣሁኝ እሱን መንጃ ፍቃድ ወረቀቱን ሰጡኝ። ማታውን እየነዳው ነበር በራሴ መኪና ፐርሚት ይዤ ለብዙ ወራት ስነዳ ነበር። እንደዚህ ስለማመድ ነበር። ቤት ውስጥ የሆነ ሰው መስጂድ መሄድ ከፈለገ እሱን ይዤ ሄዳለሁ። ሾፒንግ መሄድ ከፈለገ ይዤ ሄዳለሁ፣ አብሮኝ እያለ ማለት ነው። እንደዚህ እያደረኩኝ አፍታታሁኝ። እንደዚህ አይነት እድል ካገኛችሁ እንደዚህ ሰዎችን እንደዚህ ብዙዎቹ እዚህ ጊዜ አይኖራቸውም። ጊዜ ያለው ሰው ግን ካገኛችሁ በዚህ ተለማመዱ፣ ለእናንተ አሪፍ ነው። እና ይሄንን ይመስላል ስቴፖቹ። ያን ያክል እንደዚህ የሚያምታታ እንትን ነገር የለውም። እንደዚህ ከባድም አይደለም። የኢትዮጵያው እንደውም ትንሽ እንትን ያደርጋል። ትንሽ ያው እኔ ብዙ እንደዚህ እንትን አላጋጠመኝም፣ ያን ያክል ቻሌንጂንግ ነገር አላጋጠመኝም። ግን የኢትዮጵያው ትንሽ የሚንዛዛ ነገር አለው። ይሄኛው በጣም ቀላል ነው። እኔ ባየሁት አሁን እዚህ እኔ ባለሁበት ስቴት አንዳንድ ስቴቶች ላይ ከባድ ነው መንጃ ፍቃድ እንደዚህ ፕራክቲካል ፈተናው ምናምን ነገር። እኔ ባየሁት እዚህ ስቴት ላይ እኔ ባየሁት በ2-3 ቀን ልትጨርሱ ትችላላችሁ። ፐርሚቱን መንጃ ፍቃድ ኤቭሪቲንግ መጨረስ ትችላላችሁ። ኢትዮጵያ መንዳት የምትችሉ ከሆነ እርግጠኛ ከሆናችሁ በራሳችሁ በደንብ እዚህ እንትን ካላችሁ ኢትስ ኦን ዩ፣ ኃላፊነቱ በእናንተ ስለሆነ በአንዴ መጨረስ ትችላላችሁና በጣም ቀላል ነገር ነው እኔ ባየሁት መንጃ ፍቃድ። ግን መኪና ኢትዮጵያ ብትነዱም እዚህ ትንሽ መለማመድ አለባችሁ። አንዳንድ እንትኖች ግራ ያጋባሉ። አንዳንድ ህጎች ምናምን እየነዳን እናየዋለን። አንዳንድ ነገሮችን እያወራን እንደዚህ እየሄድን እናያለን። ቀጣዩን ስቴፕ ደግሞ ምን እናደርጋለን ማለት ነው። ካሜራዬን ሴት ላርግ፣ ከውጭ በደንብ እንደዚህ አሪፍ ቪው እንዲኖረው ላርግና ከዛ የሆነ ቦታ ርቦኛል፣ እንደውም ቁርስ እንበላለን። ቁርስ ለመብላት እንሂድ፣ እዛ እያወራን እንሄዳለን ማለት ነው። በዛውም እንደዚህ እያወራን ረጅም እንትን ይሆንልናል። መንገድ ላይ የሚያጋጥሙኝ ነገሮች በሙሉ እነግራችኋለሁ ማለት ነው። አብረን እያየን እያወራን እንሄዳለን ማለት ነው። እንጎ መኪና ስትነዱ ሁሌም እንትናችሁን መጀመሪያ ቅድሚያ መቀመጫዬን እንዳለችው እዚህ ጋር መጀመሪያ በደንብ ስፖኬ ምናምን መስተካከል አለበት። በተለይ እቺን የግንባር መስታወት እኔ በጣም አያለው፣ በደንብ አያለው። በተረፈ ቤልት ጉግል ማፕ ማያስፈልገው ቦታ ነው የምሄደው። ኖርማሊ አውቀዋለሁ፣ ግን ያው እሺ፣ ለማንኛውም ማፕ እንደዚህ ያደርግን እያወራን ነው የምንሄደው። እየነዳን እያወራን እንሄዳለን ማለት ነው። ወጣ ስትሉ ሁሌም እዚህ ጋር ቆም ትላላችሁ። ያው ፍሬቻ ማብራት እንዳትረሱ። ነዳጅ አለው ምናምን ሁሉን ቼክ እናደርጋለን። መንደሮች ላይ እዚህ ጋር ስፒድ ሊሚት እያያችሁ ሁሌም፣ ግን ያው መንደሮች ላይ በ30 ነው የምትሄዱት። 30 ማይል ፐር አወር ማለት ነው። ትንሽ እየፈጠንኩ ነው፣ ግን ያው ጉግል ማፕ ስትጠቀሙ ደስ የሚለው እንትን ያሳያችኋል። ተይኝ አንቺ ድምጿን ላጥፋው እንዳትረብሽኝ። መንገዴ በዛ ነው፣ ግን ትንሽ ላስረዝመው ለእናንተ ስል ማለት ነው። አሁን እዚህ ጋር መንገዱን ስታዩት እዚህ ጋር ካሜራውን እዩት። ኦንሊ ይላል። ይኸው አሁን እዚህ ጋር ግሪን በርቶልኛል። ግሪን ከበራ የኔ ነው ሁሌም ማለት ነው። ግን
ወደ ቀኝ ከሆነ የምትታጠፉት ምን ማድረግ ትችላላችሁ? ቀይም ቢበራ መታጠፍ ትችላላችሁ። አሁን እዛ ፊት ለፊት ያለው መብራት ቀይ ነው። ቀይም ቢበራ እዛ ጋር እንደምታዩቸው እየታጠፉ ነው። ሩቅ ነው፣ ጠጋ ብዬ ላሳያችሁ። እኔ ነኝ አሁን ተረኛው ማለት ነው። አሁን እዚህ ጋር ቀይ ነው፣ መብራቱ ቀይ ነው። መታጠፍ ይቻላል። ወደ ቀኝ ሲሆን ይቻላል፣ ራይት መታጠፍ ይቻላል። ምን እንደምታደርጉት እዚህ ጋር መጀመሪያ ትቆማላችሁ፣ ቀጥ ትላላችሁ፣ ትመጡና ታያላችሁ። በዛኛው በኩል አረንጓዴ ይበራላችሁ፣ እያለፉ አይደለማ፣ ቀይ ነው። ስለዚህ ቀይም ቢሆን እታጠፋለሁ ማለት ነው። ወደፊት ነው መሄድ ማትችሉት፣ ወደ ሌፍት መታጠፍ አትችሉም። ቀይ ነው፣ ስትሬትም መሄድ አትችሉም። ቀይ ከሆነ ምን እንደምታደርጉት ወደ ራይት መታጠፍ ከፈለጋችሁ ትቆማላችሁ። በዛኛው በኩል አረንጓዴ ይበራላቸው ሲመጡ ካያችሁ ትቆማላችሁ። ካልመጣ መኪና ከሌለ እንዳሁኑ ጭር ያለ ከሆነ ሸብለል ማለት ትችላላችሁ። አሁን እዚህ ጋር አሁን ራይት እታጠፋለሁ። ስለዚህ ራይት ለማድረግ ይሄንኛውን ሌን ነው የሚይዘው። እዚህኛይቱ ላይ ትገባላችሁ። እስቲል አሁንም እንደምታዩት ነው፣ እንደቀድሙ ነው። ተመሳሳይ ቀይ ነው አይደል? ምን አደርጋለሁ? መጥቼ ቆማለሁ። ያ መኪና እየመጣ ነው። ለሱ አሁን አረንጓዴ ነው የሚመጣው መኪና። ይታያችሁ አይታያችሁ እርግጠኛ አይደለም። እሱ ካለፈ በኋላ እኔ ቀይ በሆንም ምን አደርጋለሁ? እታጠፋለሁ ማለት ነው። ይሄው ታጠፍኩኝ። በቃ ራይት ተርን ቀላል ነው። ያን ያክል እንደዚህ የሚካበድበት ምናምን ነገር የለም። እንደዚህ እናደርጋለን። እዚህ ጋር መንደር ውስጥ ብገባ ለእናንተ ለማሳየት ስል መንደር ውስጥ ልግባ። እዚህ ጋር አሁን እንደምታዩት ፖሊስ አለ። ይሄ ፖሊስ አሁን አረንጓዴ በራ እንሄዳለን። ጋሽ ፖሊስ ውስጥ ይላሉ። መታጠፍ ስለምፈልግ እዚህ ጋር እታጠፋለሁ ማለት ነው። መንደር ላይ ስትነዱ ቀስ ብላችሁ እሺ። መኪኖች እንደምታዩት እዚሁ ውጭ ላይ ምናምን ፓርክ ይደረጋሉ። አስፋልቱ ይጠባል። እሷን ነገር እንትን እያደረጋችሁ በ30 እንኳን ቢል እንትናችሁ በ30 መሄድ የለባችሁ። ያው እንደዚህ ስትታጠፉ መኪኖች ይመጣሉ። አሁን ክሬዚ ነው እንደያለኝ ነው። እኔ ነው እንደዚህ ቀስ ከዛ እንድትጨጥፍ አሁን እዚህ ጋር ስቶፕ ይላል አይደል? ሁለት አይነት ስቶፖች ናቸው ያሉት። ይሄ ስቶፕ ብሎ ባለ 6 እንትኑ ከሆነ ይሄ ስቶፕ ብቻ ከሆነ እናንተ እዚህ ጋር ትቆማላችሁ። ግራ ቀኛችሁን ታዩና መኪና ከሌለ ትታጠፋላችሁ። ኦልዌይ ሲል ግን ኦልዌይ ካለ ሁሉም አራቱም ዳይሬክሽን ይቆሙና መጀመሪያ የቆመ መጀመሪያ ያልፋል ነገር ነው። ኦልዌይ ሲሆን ማለት ነው። ስቶፕ ብቻውን ከሆነ ግን እናንተ ትቆሙና ከዛ ታያላችሁ። መኪኖች ዋናው መንገድ ላይ መኪኖች ሊኖሩ ይችላሉ። ስለዚህ እነሱ አይቆሙም። እናንተ ናችሁ ቁማችሁ ማሳለፍ ያለባችሁ። እሱን ነገር ለዩሽ ብዙ ጊዜ የሚያስቀጣ እንትን ነው። ኦልዌይ ከሆነ ግን ያው ሁሉም ይቆማል። መጀመሪያ የቆመ ያልፋል ነገር ነው። ኦልዌይ ካጋጠመኝ ያሳያችኋለሁ። አሁን ፊት ለፊት ያለው ስቶፕ ነው። ስለዚህ ዋናው መንገድ ላይ በዛ በኩል ያሉት አይቆሙም። እኔ እዚህ ጋር ቆማለሁ። መኪና የለም አይደል? እገባለሁ ማለት ነው። አሁን ቀጥታ ወደ ቁርሴ ልሂድ። ቅድም የመጣንበት መንገድ ነው። ደግሜው ነው። አሁን ቅድም በራይት ነበር የታጠፍኩት። አሁን በሌፍት ነው የምታጠፈው። በሌፍት ላይ ሁለቱንም የፈለኩትን መስመር መያዝ እችላለሁ። አሁን እዚህ ጋር እንደምታዩት መንገዱ ላይ ይሄ ስትሬት ለመሄድም ይሆናል፣ እንደገና ወደ ሌፍት ለመታጠፍም ይሆናል። በዛኛው በኩል ያለውም ለሁለቱም ይሆናል ማለት ነው። እኔ በፈለኩት መቆም እችላለሁ። አሁን እዚህ ጋር አንዳንዴ
መታጠፊያ አንድ ብቻ ሊሆን ይችላል። ስለዚህ መታጠፍ ስትፈልጉ መታጠፊያውን ሌን ነው መያዝ ያለባችሁ። መታጠፊያውን መስመር መያዝ ያለባችሁ። መታጠፊያውን መስመር ላይ መሆናችሁን ሹሩ ነው። ቀይ ስለበራ ነው የቆምኩት። አረንጓዴ በራ እንሄዳለን። መታጠፊያ ሌናችሁ ሁለተኛውን ከያዛችሁ የመጀመሪያው ሌላ አይደለም የምትገቡት። እሺ ይኸው እዚህ ጋር የመጀመሪያው ሌላ የሚገቡት የመጀመሪያው ላይ የሆኑት ናቸው ማለት ነው። ከዛ እዚች ጋር ሌን ቀይራለሁ፣ ምክንያቱም መንገዴ በዛኛው በጥገኛው በኩል ስለሆነ። ሌን ስትቀይሩ ሁሌም ማብራት እንዳትረሱ። ፍሬቻ እዚህ ጋር እናንተም ብትሆኑ ከፊት ያላችሁት እዛ ጋር የሚመጡ መኪኖች ካሉ ለነሱ ቅድሚያ ተሰጣላችሁ። ከሌሉ መኪና ከሌለ እንገባለን ማለት ነው። ቁርስ የምበላው እዚህ ቅርብ ቦታ ነው፣ ግን እናርዝመው መንገዱን። ለእናንተ ማሳየት የምፈልገው ነገር ስላለ ሃይዌይ እንግባና ረዘም ላድርገው። ይሄ ሃይዌይ ነው። አሁን የምገባበት ቦታ የሃይዌይ ነው። ስለዚህ በደንብ የሚነዳበት ቦታ ነው ማለት ነው። መጀመሪያ መንጃ ፍቃድ ስታወጡ እንደዚህ ብትነዱም በደንብ እንደዚህ እንትን ፈታ ብትሉ ሃይዌይ ላይ ቶሎ አትግቡሽ። እኔ 2 ሳምንት ምናምን በኖርማል መንገዶች በሰርቪስ ሮድ እንደዚህ ሰርቪስ ሮድ ማለት ትራፊክ እዛም እዚህም ትራፊክ ላይት ያለበት ማለት ነው። እዛ እየነዳው ነው። ከዛ ከቆይታ በኋላ ነው ከ2 ሳምንት ምናምን በኋላ ነው ሃይዌይ የገባሁት። ሃይዌይ ትንሽ ያስጨንቃል፣ መኪኖች በጣም አሉ። ከዛ ደግሞ በጣም ነው የሚነዳው። ሳውዝ ዳላስ ሊድ ሃይዌይ ላይ የሚነዳበት ስፒድ በጣም ከፍ ያለ ነው ከኖርማል መንገዶች ማለት ነው። ለምሳሌ እኛ ኖርማል መንገዶች ላይ የምንነዳው በማክሲመሙ 41 አንዴ ነው ከፍ የሚለው 45 ትንሽ ብዙ መኪና የማይበዛበት ቦታ ከሆነ እስከ 50 ይደርሳል መሰለኝ 50 ምናምን። እና እንደዛ ከሆነ ያው በስፒድ ሊሚታችሁ ትነዳላችሁ። ግን ሃይዌይ ላይ ሲሆን ግን ማክሲመም ያየሁት 60 ሚኒመም ያየሁት 65 ነው። 65 ማይል ፐር ሃወር ማለት ነው። እንደምታዩት አሁን ከፊት ለፊት መኪኖች በብዛት አሉ። ወደ ማታ ሲሆን ደግሞ የበለጠ ይጨናነቃል። ከዛ ደግሞ በጣም እየተነዳ እንደገና ደግሞ መኪናውም እንደዚህ እየተጨናነቀ ማለት ነው። እና እንደዛ ስለሚሆን ሃይዌይ ላይ ስትነዱ በደንብ እንትን መሆን አለባችሁ፣ ጥንቅቅ ማለት አለባችሁ። ሌን መሳሳት ምናምን አስቸጋሪ ነው፣ አደጋውን የሆነ ከፍ ያደርገዋል። አሁን እንደገባሁኝ ቶሎ ሌን መቀየር አለብኝ። ስለዚህ መስታወት ታያላችሁ፣ ፍሬቻ ታበራላችሁ፣ ገባ ትላላችሁ። ከዛ ሌኔ ላይ ቆማለሁ። እዚህ ጋር አሁን በ70 ነው የሚነዳው። ከ70 አላልፍም እኔ አሁን ግን በ80 በ90 የሚሄዱ አሉ። ሰሞኑን አንዷን አይታችኋል አይደል? በ100 ምናምን እየሄደች ትራፊክ ይዟት ታሰረች። ማለት እንደዛ ክሬዚ የሆኑ ሹፌሮችም አሉና እንደሱ አይነት ነገር ሊያጋጥማችሁ ይችላል። ስለዚህ እናንተ ቀስ ማለት አለባችሁ። አሁን እዚህ ጋር ትራፊኩ ትንሽ ከፍ ይላል። ስለዚህ ቀዝቀዝ። ሃይዌይ ላይ መኪኖቹን ብዙ አትቅረቧቸው። እየፈጠኑም ቢሆን ብዙ አትቅረቧቸው። እንደዚህ ፍሬቻ ሲያሳዩአችሁ ቀዝቀዝ በሉላቸው፣ ይግቡ። መኪኖችን በጣም ከቀረባችሁ አንዳንዴ የሚፈጠረው አይታወቅም። ሰደንሊ ፍሬን የሚይዝ ሰው ይኖራል እና አስቸጋሪ ይሆንባችኋል ማለት ነው። ለዛ ቀስ ማለት አለባችሁ። የዛ ሌፍት ላይ ያለው የመጨረሻው ሌፍት ላይ አሁን ለምሳሌ ጠጋ ልበልና ሌን ቀይሬ ላሳያችሁ። ሌን ስትቀይሩ ሁሌም ጎናችሁንም ማየት አለባችሁ። ትንሽ ሰረቅ አድርጋችሁ ማየት አለባችሁ።
አሁን እኔ ያለሁበት ሌን ላይ ይሄ የመብረሪያ ሌን ነው። እዚህ ሌን ላይ ቀስ ማለት የለባችሁም። አትሊስት በስፒድ ሊሚቱ መንዳት አለባችሁ ማለት ነው። እዚህ ሌን ላይ ከሆናችሁ መኪና እንደዚህ ጭር ካለ እንደዚህ አሁን ጭንቅንቅ ካለ ያው አትበሩም። ግን እንትን ካለ ግን እንደዚህ ፍሪ ከሆነ አትሊስት በእንትኑ መሄድ አለባችሁ ማለት ነው። በስፒድ ሊሚቱ መሄድ አለባችሁ። አትሊስት መፍጠን አለባችሁ ማለት ነው። ምክንያቱም ከኋላ ያሉት ሰዎች መደረም የሚፈልጉ ሰዎች ምናምን ይሄን ሌን ይፈልጉታል። መፍጠን የሚፈልጉ ሰዎች ይሄን ሌን ስለሚፈልጉት መፍጠን አለብኝ ማለት ነው። እኔ አሁን እዚህ ጋር ክፍት አገኘው መሄድ አለብኝ፣ ግን ሌኑን ልልቀቀው። እኔ ብዙ ጊዜ እዚህ ጋር መሆን አይመቸኝም፣ ጥሩ አይደለም። የመጀመሪያ ሰሞን በጣም ነበር ምንዳው ምናምን ነገር። ከዛ ግን በቃ እየበሰልኩ ሲሄድ መብሰል ስላችሁ ብትፈጥኑም ባትፈጥኑም ብዙ ልዩነት አትፈጥሩም። የተወሰኑ የደቂቃዎች ልዩነት ነው የምትፈጥሩት እና እሱ ነገር ስላለ ብዙ መፍጠኑ ጥቅም የለውም። እኔ አሁን ከሃይዌይ ልውጣ። መውጣት ስትፈልጉ ፍሬቻ ታበራላችሁ፣ በደንብ ከኋላችሁ ምናምን ታያላችሁ። እዚህ ጋር አሁን ጭንቅንቅ ብሏል። ከኋላ ያለውን ሰውዬ አሳበድኩት። እሺ በቃ ኔክስት ላይ እንወጣለን። እዚህ ጋር ለመውጣት አልተመቸኝም። ቀጣይ ላይ እንወጣለን። ሶ መውጣት ስትፈልጉ በደንብ እንደዚህ እንትናችሁን የቀኝ መስታወታችሁን ማየት አለባችሁ። እሺ ሳይድ ሚረሩ ማለት ነው። ከዛ እዚህ ጋር እንደዚህ አሁን ኤግዚት ላይ ወጣው ተመልሼ እገባለሁ። ዝም ብዬ ሎክ ስለሆነ የመጣሁት ያ ስትወጡ በጣም ማቀዝቀዝ አለባችሁ መኪናችሁን። ሃይዌይ ላይ እየበረራችሁ ነው የመጣችሁት፣ ስለዚህ ቀዝቀዝ ታረጉታላችሁ። ስንመለስ አሁን ትራፊኩ በጣም ከፍተኛ ነው፣ ጭንቅንቅ ያለ ነው። እንዴት እንደምናደርግ አላውቅም። እዚህ ጋር ስፒድ ሊሚት ይይዛችኋል። ስፒድ ሊሚታችሁን ሃይዌይ ላይ ምናምን በነበራችሁበት እንትን ካላችሁ ፖሊስ ይዛችኋል። የዚህ ሀገር የትራፊክ ቅጣት ከስንት ብር ነው የሚጀምረው ነው ያሉት? $200 ምናምን ነው ብለውኛል። እና ብዙ ነው። እዚህ ጋር አሁን ሻርፕ ተርን እናደርጋለን። እዚህ ጋር ለመመለስ ስለሆነ የምፈልገው እቺኛይቱን ሌን ይዛለሁ። ምንድነው ጀለስ ወደ ኋላ ሄደ። እዚህ ጋር ብቻችሁን እንኳን ከሆናችሁ በዛኛው መስመር ላሉት ቅድሚያ ሰጡ። እሺ ይቺ ትራያንግል ምልክቷ ታያችኋለች፣ ይልድ የምትለዋ እሱ። አሁን እዚህ ጋር ትንሽ ቆም የምትሉና መኪኖች ካሉ ትቆማላችሁ ቀጥታ ማለት ነው። ከሌሉ ግን ጥልቅ እንላለን። እኔ አሁን ይሄኛውን ሌን ልያዝ። ሃይዌይ ስለሆነ መግባት የምፈልገው ስፒድ ሊሚት አለው 35 ይላል። ስለዚህ ከ37 ከ36 ምናምን ከፍ አልልም ብዙ ቢበዛ 40 በሆነ እስከ 5 ሊሚት ድረስ ይቻላል ትንሽ መሰለኝ። ሶ ሃይዌይ እንገባለን። ሃይዌይ ስንገባ እንረግጠዋለን። ሃይዌይ እንደገባችሁ የገባችሁበት ሌን ላይ ከሆናችሁ ያስወጣችኋል። ስትገቡና ስትወጡ ሃይዌይ ላይ በተለይ ሃይዌይ ላይ ስትገቡና ስትወጡ ተጠንቀቁ። እሺ ስትገቡ የሚወጡ ሰዎች አሉ እና እነሱን እያያችሁ በስፒድ እየመጡ የሚወጡ ሰዎች አሉ ከሃይዌዩ ለመውጣት። ለምን የምትገቡበት እናንተ የኤግዚቱም ሌን ሊሆን ይችላልና ሌን የሚቀይሩ ሰዎች ጋር ምናምን እንደዚህ ክራሽ ሊያጋጥማችሁ ስለሚችል ስትገቡ እንትን በሉ በደንብ እዩ። ስትወጡም ደግሞ ልክ እንደዛው እንትን አድርጉ። ቀስ ብላችሁ ምናምን እንትን ለማድረግ ሞክሩ። አስቸጋሪ ነው ስትወጡና ስትገቡ። እኔ አሁን መውጫዬ ማይሉን ደግሞ እያያችሁ እሺ፣ ጎግል ማፕ አብረታችሁ ነው የምትሄዱት። መውጫዬ አሁን 1.2 ማይል ይቀረዋል። 1.2 ማይል ማለት 8 ቢ ላይ ነው የምወጣው። ስለዚህ 1.2 ማይል ማለት ኦልሞስት እዛኛው ሌን ላይ ቦን ይሻላል፣ ጥሩ ነው። ግን እዚህኛውም ላይ ብዙ አልራኩም። ስለዚህ እዚህኛው ላይ ሆናለሁ። ምንዳውም ከፍ ባለ ስፒድ ነው የሚቻለው፣ በ70 ነው። እኔ አሁን 65 አካባቢ ነኝ። በኢትዮጵያ ኪሎ ሜትር ፐር አወር ምናምን በሚለው ከ100 በላይ ነኝ። 60 ምናምን ሲባል አሁን ትንሽ ይመስላል፣ ግን 100 ምናምን ነኝ። ብዙ ነው። መኪናው እየፈጠነ ነው ለማለት ነው ይሄን የምላችሁ። የኔ አሁን መውጫ 8 ቢ ነው። አሁን ከፊት ለፊት ያለው መውጫ 8 ኤ ነው።
ስለዚህ ኦልሞስት ደርሷል። ግማሽ ማይል አካባቢ ነው የሚቀረኝ። ስለዚህ ሌን ብቀይር አሪፍ ነው። ጎኔ ነው ያለው የለም ገባለው ማለት ነው። 8B መውጫው ይሄ ነው። ሁለት ሌን አለው። ሁለቱም ላይ መሆን ትችላላችሁ፣ ችግር የለውም። 8B ላይ ገባው። እዚህ ጋር ከርቭ ነገር ነው። ብዙ አልፈጥንም፣ ቀስ እላለሁ። አሁን እዚህ ጋር እንደምታዩት ስፒድ ሊሚቱ 40 ይላል። ከታያችሁ ኤዲት ሳደርግ አስተካክልላችኋለሁ። ስፒድ ሊሚቱን እየጠበቃችሁ ነው የምትሄዱት ማለት ነው። ቀነስ ታደርጉታላችሁ። ስትመጡ የነበራችሁበትን ስፒድ ትንሽ ቀነስ። ትራፊክ ላይት አለ እዚህ ጋር። አሁን ከሃይዌይ ስትወጡ እኔ አሁን የመጀመሪያ ሰሞን አይታየኝም ነበር ብዙ፣ እሱንም ቀነስ። እዚህ ጋር አሁን ስፒድ ሊሚቱ ቀነስ 30 ነው። እስከ 35 ኤክስኪዩዝ ሊኖራችሁ ይችላል። ቀነስ ስፒድ ሊሚቷን ቀነስ። ቀጣይ ላይ ሌን ቀይራለሁ ስለምታጠፍ። ሌላ ከፊት ከሆናችሁ ከፊት እኔ አሁን እሱ አሁን ከፊት አይደል ከመብራቱ ለመብራቱ እናንተ ከፊት ከሆናችሁ አረንጓዴ ሲበራ አትርገጡት። እኔ አሁን የመጀመሪያ ሰሞን ልክ አረንጓዴ እንደበራ ነዳጁን በጣም ረግጠው ነበርና አትርገጡ። አንዳንድ እንትኖች ክሬዚዎች ይኖራሉ ጅው ብለው የሚመጡ። ስለዚህ ቀስ ብላችሁ አሟሙቃችሁ ግቡ። ስፒድ ሊሚት በጣም አክብሩ። እሺ፣ አስቸጋሪ ነው ስፒድ ሊሚት። አረንጓዴ ነው ሄዳለሁ። እዚህ ጋር ሌን ብቀይር አሪፍ ነው። እና ምልክቶችን ደግሞ እዩ። አንዳንድ አሁን ካሜራው ያሳያችሁ እርግጠኛ ባልሆንም እዚህ ጋር ዩተርን ማድረግ አይቻልም ይላል ከላይ አይደል? ዩተርን ማድረግ አይቻልም ካለ ዩተርን አይቻልም ማለት ነው። ስትሪክት ነው። ልክ ደግሞ ይሄን መኪና መታጠፍ ስለምፈልግ ነው። እዚህ ጋር መታጠፊያው ላይ አረንጓዴ ነው። ስለዚህ መታጠፍ እንችላለን ማለት ነው። አረንጓዴ ከሆነ ስንታጠፍ አስፍተን እንታጠፋለን። ምክንያቱም እንደታጠፍኩኝ ቁርስ ቤቴ ስለሆነች እዚች ጋር እንገባለን። ደርሰናል። ኢንዳው ይባላል። ያበደ ምግብ ይሸተኛል። Hey. What can I get for you? One double and one cheeseburger. One double, one cheeseburger. Would you like onions on them? No. Okay. Any fries? No. No drinks? Soda. Which one? Coke. Coke? Yeah. Just one? Just one. All right, to go? No ice. Okay. Coke, no ice. It's going to be $12.88 first window. Thank you. Okay, thank you. Hey, how you doing? ቀረበችኝ ስል ያ ድንገት ቴንክ ዩ
የዘፈን ችግሩ ደግሞ ማለት ነው በስንት እየሄዳችሁ እንደሆነ አታውቁም ትፈጥናላችሁ እኔ አሁን አልታወቀኝም እየፈጠንኩ ነው እዚህ ጋር ደግሞ እንዲታጠፋሉ እዚህ ጋር ሰው ሊኖር ይችላል ጅው ብላችሁ አትታጠፉ ለክፉም ለደጉ ዋን ዌይ ይላል ዋን ዌይ ማለት በዚህ መንገድ ሌላ ኦፖዚት ዳይሬክሽን የለም ማለት ነው እዚህ ጋር ይልድ ስለሚል ቆመ ማለት ነበረብኝ የሚመጣ መኪና ካለ ለሱ ቅድሚያ ይሰጠዋል ድንገት ሰጥታ ዛጋውን የሚመጡ መኪናዎች ሊኖሩ ይችላሉ እነሱን እናያለን ፍሬቻ እናበራለን እንገባለን እዚህ ጋር ከሃይዌይ የሚወጣለ እኛ ወደ ሃይዌይ እንገባለን ስለዚህ ፍሬቻ እናበራለን ሚበር ካለ እናሳልፋለን ከሌለ እንገባለን ከዛ ወደ ሃይዌይ እንገባና እንረግጠዋለን አሁን እንኳን ቅርብ ነው አጭር ነው ተረረረም ይሄ በአለም ላይ ትልቁ ምናምን መሰለኝ ይሄ ወደ ላይ በቁመት ሃይ 5 ብላችሁ ቼክ አድርጉ እስቲ 5 ደረጃ ነገር ነው ምናምን ያለው እንደዚህ ነገር ያው መቼም ቻይና ማትበልጠው ነገር የለም ከሃይዌይ ወጥተናል ቀስ በል ብሮ ፖሊስ ይዛል እና ይሄን ይመስል ነበር አይ ሆፕ ብዙ ነገር እንደተጠቀማችሁበት በዚህ ቪዲዮ ከዚህ በኋላ ያለው የቁርስ ሰዓት ነው መንጃ ፍቃድ ለማውጣት ስታስቡ ይሄንን ስቴፕ ትከተላላችሁ የትኛውም ስቴት ላይ ብትሆኑ ተመሳሳይ ነው ስቴፑ ያን ያክል ላይ ነገር የለውም የመጀመሪያ ሰሞን ላይ እንትን አድርጉ ተጠንቀቁ መኪና በምትነዱበት ጊዜ ቀስ ብላችሁ እንትን ለማድረግ ሞክሩ በዚህ በሌፍት በኩል ያሉ ሌኖችን ለሚፈጥኑት ወይም ደግሞ ለኖርማሎቹ ሹፌሮች ተውላቸው እናንተ በራይት በኩል ብዙ ጊዜ 3 ሌን ብቻ ከሆነ በመሃሉ ሂዱ በመሃሉ መሄድ አሪፍ ነው በዚህ በዳር በኩል ስትሄዱ አይመችም አንዳንዴ እንደዚህ ኮለን ምናምን እንደዚህ ተሳቀቃላችሁ ያሳቃችኋል እንደዚህ እንትን አልኩኝ ምናምን ስትነዱ ደግሞ ሌላ ስትነዱ መስመራችሁን ላለመለቀቅ ኢትዮጵያ ምናምን ካልነዳችሁ መስመራችሁን ላለመለቀቅ መስመሩን አትዩ ጎንና ጎኑን አትዩ አርቃችሁ ራቅ አርጋችሁ ከዛ ሴንተሩን እዩ የመስመሩን ሴንተር ማለት ነው እንደዛ ስታረጉ በቃ አትወጡም ማለት ነው ከማል እዚህ ጋር መኪኖች ምናምን ይኖሩ እንደዚህ መኪኖቹ ምናምን አትዩ እሺ እኔ እንደዛ እንትን ላይ ነበር የመጀመሪያ ስሙን መኪና እዚህ ጋር ምናምን ሲኖር ያስጨንቀኛል በዚህኛው እንትን ስል በዚህኛው ደግሞ ይጠባል ሌኑ ሰፊ ነው በተለይ እንደዚህ አይነት አነስ ስላሉ መኪኖች ሌኑ በጣም ሰፊ ነው ጋብ ይሰጣቸዋል ምናምን ግን መኪኖች ካሉ ግን ይሄን ያስጨንቃቸዋል እንደዚህ ብዙ ናችሁ ስትሄዱ ምናምን ያስጨንቃቸዋል በዳር በኩል ስትሆኑ ደግሞ ኮርነሩን ነካውት ምናምን እሱ መታኝ አልመታኝ ሰቆቃ ነው ከዛ ወደዚህኛው በጣም ዝጠጋላችሁና እሱን ነገር ሶልቭ ለማድረግ በቃ ያልኳችሁን ቴክኒክ ተጠቀሙ አርቃችሁ የሌኑን ሴንተር እዩ ትንሽ ጊዜ ነው ሳምንት 2 ሳምንት ከነዳችሁ በኋላ ያው ቀላል ይሆንላችኋል የመጀመሪያ ሰሞን ላይ አደጋ እንዳያጋጥማችሁ እንትን ለማድረግ ሞክሩ ክራሽ ማለት ነው ምንም እንደዚህ መኪናችሁንም ኮለንም ቢሆን አይምታባችሁ ያው መኪናችሁንም እንዳይጎዳባችሁ ከዛ ውጭ ስለ መኪና ስለ መንጃ ፍቃድ ምናምን አውርቼ ስለ ኢንሹራንስ ሳላወራ ቪዲዮን ብጨርሰው ጥሩ አይደለም ብዬ ስለማስብ ስለ ኢንሹራንስ ትንሽ ነገር ልበላችሁ ኢንሹራንስ
ኦንላይን ነው ሁሉ ነገር አፕላይ የምታደርጉት። ኦንላይን አፕላይ በምታደርጉበት ጊዜ ብዙ አይነት ኢንሹራንስ ካምፓኒዎች አሉ። አነጻጽሩ። የእናንተ መረጃ ስታስገቡላቸው ከዛ እነሱ ናቸው እንትኑን ካልኩሌት አድርገው ምን ያክል እንደምትከፍሉ የሚያሳዩአችሁና እኔ አሁን ውድ ነው የምከፍለው። የመጀመሪያ ስትሆኑ ትንሽ ከፍ ይላል። እዚህ የኖሩ ሰዎች የሚከፍሉት በጣም ትንሽ ነው ስላችሁ ከእናንተ አንጻር ማለት ነው። ስለዚህ ያን እንትን ለማድረግ አነጻጽሩ፣ ዋጋ አነጻጽሩ በደንብ። እዛም እዚህም ፕሮግረሲቭ ገባሁኝ እኔ አሁን ጥሩ ዋጋ አገኘሁኝ። ከዛ ትንሽ ሰክሼ ነበር ምናምን፣ ከዛ ትንሽ ቆይተው ጨመሩብኝ። ከዛ እሱን ተውኩና ሌላ ደግሞ ገባሁኝ። እንደዚህ እያረኩኝ አነጻጽሬ የተሻለውን ነው እንትን ያደርኩትና እናንተም እንደዚህ አነጻጽራችሁ የተሻለውን እንትን ለማድረግ ሞክሩ። ይሄን ቪዲዮ ካስከፈለ ማድረግ ምን እንደቀረኝ አላውቅም። እንግዲህ የቀረ ነገር ካለ እያሰብኩኝ ነውና የቀረ ነገር ካለ ኮሜንት ላይ ጻፉልኝ፣ ሪፕላይ ያደርግላችኋለሁ ወይም ሪፕላይ ያደርጉላችኋል። ይሄንን ይመስላል። ከዛ ውጭ ተጠንቅቃችሁ እንትን ለማድረግ ሞክሩ። ስልክ አትነካኩ፣ እየነዳችሁ ስልክ አትነካኩ። በጣም መጥፎ ነገር ነው። እንደዚህ አይነት ማውንት ግዴታ ያስፈልጋችኋል። እቺ ነገር ለእንትናችሁ ጉግል ማፕ ለማስቀመጥ እንደዚህ በእጃችሁ እንትን አትበሉ። በጣም መጥፎ ነው። በጣም ትንሽ እንዲህ ስትሉ መኪና ገደል ይከታችኋልና እዚህ ጋር ታስቀምጣላችሁ። በቃ እንደዚህ ቼክ እያደረጋችሁ ምናምን ቀለል ያለ ይሆንላችኋል ማለት ነው። እቺ ነገር የአማዞን ሊንክ ከፈለጋችሁ ስጣችኋለሁ። ምርጥ ነገር ነች። ከዛ ውጭ ሌላ የምትገዙት መኪና ስትገዙ፣ መኪና ገና ያልገዛችሁ ከሆናችሁ መኪና ስትገዙ፣ እኔ የገዛሁት ፌስቡክ ማርኬት ፕሌስ ላይ ነው። ፌስቡክ ማርኬት ፕሌስ ላይ የተሻሉ ምርጫዎችን ታገኛላችሁ። ምናምን ብዙ አጭበርባሪዎችን ቢኖሩም ግን መኪና ነውና ሂዳችሁ የምታዩት ነገር ነው ገና። ስለዚህ ብዙ አትጭበረበሩም። መኪና ስትገዙ ማይሌጁን ማየት አለባችሁ። ምን ያክል ማይሌጅ ሂዷል መኪናው። ከዛ ውጭ የመቼ ነው መኪናው ዓመተ ምህረቱን ማየት አለባችሁ። መኪናው የተመረተበት ማለት ነው። እሱ ነገር እንትን ያደርገዋል። ብራችሁ ይስኗል። ማይሉ አነስ ብሎ መኪናው ደግሞ እንደዚህ ቀረብ ያለ ዓመት ከሆነ ብሩ ከፍ ይላል። እሱ ነገር ኮንሲደር አድርጋችሁ ዓመቱ ዝቅ ያለ ማይሌጁ በጣም ከፍ ያለ ምናምን አይነት ነገር ብቻ በዚህ እንትን አድርጉ። ከሰውም ልታገኙ ትችላላችሁ። መኪና ከተለያየ አይነት እንትን ልታገኙ ትችላላችሁ። ይሄንን ይመስላል የዛሬው ቪዲዮ። አይ ሆፕ ተጠቅማችሁበታል ብዬ አስባለሁ። ይመቻችሁ። ባይ ባይ። ሰብስክራይብ አድርጉ ከጠቀማችሁ